ሰላም ለእናንተ ይሁን። ይህ ሕያው ቃል ነው። የእግዚአብሔር ቃል ለነፍሳችን ምግብ፣ ለእግራችን መብራት፣ ለመንገዳችን ብርሃን ነው። በዚህ ቻናል ቅዱስ ቃሉን አብረን እናነባለን፣ እናዳምጣለን፣ በልባችንም እናሰላስላለን። ቃሉ ሕያው ነውና ሕይወታችን እንዲለወጥ፣ መንፈሳችን እንዲታደስ ፈቃዳችሁ ይሁን። ወደ ዛሬው ንባባችን እንለፍ። ኦሪት ዘዳግም ምዕራፍ 16 በዓለ ፋሲካ። በሚያዝያ ወር ከግብፅ ሀገር በሌሊት ወጥተሃልና የሚያዝያን ወር ጠብቀህ የአምላክህን የእግዚአብሔርን ፋሲካ አድርግ። አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በመረጠው ስፍራ ለአምላክህ ለእግዚአብሔር ፋሲካ ከበግና ከላም መንጋ ሰዋ። የቦካውን እንጀራ ከእርሱ ጋር ትብላ። ከግብፅ ሀገር በችኮላ ስለወጣ ከግብፅ ሀገር የወጣህበትን ቀን በዕድሜ ሁሉ ታስብ ዘንድ የመከራን እንጀራ ቂጣ እንጀራ 7 ቀን ከእርሱ ጋር ብላ። 7 ቀን በሀገር ሁሉ የቦካ አይታይ። በመጀመሪያ ቀን ማታ ከመሠዊያው ሥጋ እስከ ነገ ድረስ ምንም አይደር። አምላክህ እግዚአብሔር ከሰጠህ ከተሞች በማንኛይቱም ፋሲካን ትሰዋ ዘንድ አይገባህም። ነገር ግን አምላክ እግዚአብሔር ስሙ ይጠራበት ዘንድ በመረጠው በዚያ ስፍራ ከግብፅ በወጣበት ወራት ፀሐይ ሲገባ ማታ ፋሲካን ትሰዋለህ። አምላክ እግዚአብሔር በመረጠውም ስፍራ ትጠብሰዋለህ፣ ታበስለዋለህ፣ ትበላውም አለህ። በነጋውም ተመልሰህ ወደ ቤትህ ትሄዳለህ። 6 ቀን ቂጣ እንጀራ ብላ። 7ተኛ ቀን ግን መውጫው ስለሆነ ለአምላክህ ለእግዚአብሔር በዓል ይሆን። ለነፍስህም ከሚሰራው በቀር ስራን ሁሉ አታድርግበት። የመኸር በዓል 7 ሳምንት ትቆጥራለህ። መኸሩንም ማጨድ ከምትጀምርበት ቀን ጀምረህ 7 ሳምንት መቁጠር ትጀምራለህ። አምላክህ እግዚአብሔር የባረክህን ያህል እጅህ መስጠት በምትችለው መጠን ለአምላክህ ለእግዚአብሔር የ7ቱን ሱባዔ በዓል ታደርጋለህ። አንተ ወንድ ልጅህና ሴት ልጅህ፣ ወንድ ባሪያና ሴት ባሪያህ፣ በሀገር ውስጥ ያለው ሌዋውያን፣ በመካከል ያሉ ምጻተኛ፣ ድሃ አደግም፣ መበለቱም አምላክ እግዚአብሔር በዚያ ስሙ ይጠራበት ዘንድ በሚመርጠው ስፍራ በአምላክህ በእግዚአብሔር ፊት ደስ ይበላችሁ። አንተም በግብፅ ባሪያ እንደነበርክ አስብ። ይህ ሥርዓት ጠብቅ አድርገውም። የዳስ በዓል ከአውድማና ከወይን መጭመቂያ ፍሬህን በሰበሰብክ ጊዜ 7 ቀን የዳስ በዓል አድርግ። አንተም ወንድ ልጅህና ሴት ልጅህ፣ ወንድ ባሪያና ሴት ባሪያ፣ በሀገር ውስጥ ያለው ሌዋውያን፣ ምጻተኛ፣ ድሃ አደግና መበለት በበዓልም ደስ ይበላችሁ። አምላክ እግዚአብሔር ለራሱ በመረጠው ስፍራ ለአምላክህ ለእግዚአብሔር 7 ቀን በዓል ታደርጋለህ። አምላክ እግዚአብሔር በፍሬህ ሁሉ በእጅህም ሥራ ሁሉ ይባርክህና አንተም ፈጽሞ ደስ ይልሃል። በዓመት 3 ጊዜ በቂጣ በዓል፣ በ7ቱ ሱባዔ በዓል፣ በዳስም በዓል ወንድ ልጅ ሁሉ በአምላክ በእግዚአብሔር ፊት እግዚአብሔር በመረጠው ስፍራ ይታይ። በአምላክ በእግዚአብሔር ፊት ባዶ እጅህን አትታይ። በአምላካችሁ በእግዚአብሔር በሰጣችሁ በረከት መጠን እያንዳንዳችሁ እንደ ችሎታችሁም ታመጣላችሁ። ስለ ፍርድ አሰጣጥ አምላክ እግዚአብሔር በሚሰጠው በሀገር ደጅ ሁሉ በየነገዳቸው ፈራጅና መባውን የሚጽፍና የሚጽፉት ሹም ለሕዝብ ቅን ፍርድን ይፍረዱ። ፍርዱን አታጣም። ፊት አይተህ አታዳላ። ጉቦን አትቀበል። ጉቦ የጥበበኞች ዓይንን ያሳውራልና የእውነትንም ቃል ያጣምማልና። ጉቦ አትቀበል። በሕይወት ትኖር ዘንድ አምላክ እግዚአብሔር የሚሰጥህን ምድር ትወርስ ዘንድ እውነተኛውን ፍርድ ተከተል። የአምልኮ ጣዖት መካከል ለአንተ በምትሠራው በአምላክ በእግዚአብሔር መሠዊያ አጠገብ ከማናቸውም ዛፍ የማምለኪያ አጽድ አድርገህ አትትከል። አምላክ እግዚአብሔርንም የሚጠላውን ሐውልት ለአንተ አታድርግ። ምዕራፍ 17 በአምላክ በእግዚአብሔር ዘንድ የተጣለውን ነውር ወይም ክፉ ነገር ያለበት በሬ ወይም በግ ለአምላክህ ለእግዚአብሔር አትሰዋ። አምላክ እግዚአብሔር ከሰጠ ሀገሮች በአንዲቱ ውስጥ ወንድ ወይም ሴት ቢሆን ቃል ኪዳን ባፈረሰ በአምላክ በእግዚአብሔር ፊት ክፋት የሰራ ቢገኝ ሂዶም ሌሎች አማልክትን ያምልክ።
አምላክ እግዚአብሔር ላዘዘ ለፀሐይና ለጨረቃ ወይም ለሰማይ ከዋክብት የሰገደ ቢገኝ ቢያወሩልህም ብትሰማ ያን ፈጽመህ መርምር። እነሆ እውነት ቢሆን በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጥ ሆኖ ቢገኝ ይህን ክፉ ነገር የሰሩትን ያን ወንድ ወይም ያችን ሴት ታወጣለህ፣ እስኪሞቱ ድረስ በድንጋይም ትመታቸዋለህ። በሁለት ወይም በሶስት ምስክር ሞት የሚገባቸው ይገደሉ፣ በአንድ ምስክር ግን አይገደሉ። እርሱን ለመግደል በመጀመሪያ ምስክሮች እጅ በኋላ የሕዝብ ሁሉ እጅ ትሁንበት። እንዲሁ ክፉውን ከመካከላችሁ አስወግዱ። በካህናት ዳኞች የሚሰጥ የፍርድ ውሳኔዎች። በደምና በደም መካከል፣ በፍርድና በፍርድ መካከል፣ በቁስልና በመቁሰል መካከል፣ በክርክርና በክርክር መካከል፣ በሀገር ውስጥ ሰዎች ስለሚከራከሩበት ክርክር የሚነሳ የፍርድ ነገር ቢኖር አንተ ተነስተህ ስሙ በዚያ ይጠራ ዘንድ አምላክ እግዚአብሔር ወደ መረጠው ስፍራ ትወጣለህ። ወደ ሌዋውያን ካህናት በዚያ ዘመን ወደ ያሉ ፈራጆች መጥተህ ትጠይቃለህ። እነርሱ የፍርዱን ነገር ይነግሩሃል። ስሙ በዚህ ይጠራ ዘንድ አምላክ እግዚአብሔር የመረጠውን ስፍራ እንደነገረው ቃል ታደርጋለህ። ያስተማረህን ሕጉን ታደርግ ዘንድ ጠብቅ። እንዳስተማረህም ሕግ እንደ ነገሩም ፍርድ አድርግ። ከነገሩም ፍርድ ወደ ቀኝ ወደ ግራ አትበል። ማናቸውም ሰው ቢኮራ በአምላክ እግዚአብሔር ስም ለማገልገል የሚቆመውን ካህን ወይም በዚያ ወራት ያለውን ፈራጁን ባይሰማ ያ ሰው ይሙት። ከእስራኤል ዘንድ ክፉውን አስወግድ። ሕዝቡ ሁሉ ሰምቶ ይፈራል፣ ከዚያ ወዲያ ደግሞ አይበድልም። ስለ ንጉሥ የተሰጠ መመሪያ። አምላክ እግዚአብሔር ርስት አድርጎ ወደ መረጣት ያደርግ ምድር በገባህ በወረሳህ ጊዜ በተቀመጥክባት ጊዜ በዙሪያህ እንዳሉ አሕዛብ ሁሉ በላዬ አለቃ ሾማለሁ ብትል ከወንድሞች መካከል አምላክ እግዚአብሔር የመረጠውን ለአንተ አለቃ ትሾማለህ። ወንድምህ ያልሆነ ሌላ ሰው በአንተ ላይ መሾም አትችልም። ለእርሱ ፈረሶች እንዳታበዛ፣ ሕዝቡንም ወደ ግብፅ እንዳይመልስ፣ እግዚአብሔርንም በዛች መንገድ መመለስ አትድገም ብሎሃልና። ልቡ እንዳይስት ሚስቶችን በእርሱ አያብዛ፣ ወርቅና ብርም ለእርሱ እጅግ አያብዛ። በግዛቱ በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይህንን ሁለተኛ ሕግ ለራሱ መጽሐፍ ይጻፍ፣ መጽሐፉ ከእርሱ ጋር ይኑር፣ ዕድሜው ሁሉ ያንብበው። አምላክ እግዚአብሔር መፍራት ይማር ዘንድ የዚህን ሕግ ቃል ሁሉ ይችንም ሥርዓት ጠብቆ ያደርግ ዘንድ ልቡ በወንድሞቹ ላይ እንዳይኮራ አምላክ እግዚአብሔር ትእዛዝ እንዳይተው ቀኝና ግራ እንዳይል እርሱ ልጆቹም በእስራኤል ልጆች መካከል ረጅም ዘመን ይገዙ ዘንድ። ምዕራፍ 18 የካህናት ሌዋውያን ድርሻ። ሌዋውያን ካህናት በሌዊ ነገድ ሁሉ ከእስራኤል ጋር ድርሻና ርስት አይኖራቸው። ለእግዚአብሔር የቀረበ መስዋዕት ድርሻቸው ነው፣ እርሱን ይመገባሉ። በወንድሞቻቸው መካከል ርስት አይኖራቸውም፣ እርሱ እንደተናገረ ርስታቸው እግዚአብሔር ነውና። በሬ ወይ በግ ለመስዋዕት የሚቀርብ ሕዝብ የካህናቱ ወግ ይህ ይሆናል። ወሮችና ሁለቱ ጎኖችን ጨጓራውንም ለካህኑ ይሰጣል። የእህሉም የወይኑም የዘይቱም ቀዳማያት አስቀድሞ የተሸለመን የበግን ጠጉር ለእርሱ ትሰጣለህ። እርሱ ከልጆቹ ጋር በአምላክ በእግዚአብሔር ፊት ቆሞ ለዘላለም ያገለግል ዘንድ በስሙ ይባረክ ዘንድ አምላክ እግዚአብሔር ከነገዶች ሁሉ መርጧልና። አንድ ሌዋዊ ሰው የሚቀመጥባት በእስራኤል ሁሉ ዘንድ ካሉት ከተሞች ከአንዲቱ በፍጹም ልቡ ሊያገለግል እግዚአብሔር ወደ መረጠው ስፍራ ቢመጣ በእግዚአብሔር ፊት እንደሚቆም እንደ ወንድሞቹ እንደ ሌዋውያን ሁሉ በአምላክ በእግዚአብሔር ስም ያገልግል። ከአባቶቹ ከብት ዋጋ ሌላ እንደ ባልንጀራዎቹ ከመብል ድርሻ ይውሰድ። አምላክ እግዚአብሔር ወደሚሰጥህ ምድር በገባ ጊዜ እነዚህ አሕዛብ የሚያደርጉትን እርኩሰት ታደርግ ዘንድ አትማር። ወንድ ልጅህን ወይም ሴት ልጅህን በእሳት የሚሰዋ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁልም መናፍስት የሚጠራ ጠንቋይ፣ ሙታን ሳቢ፣ ወፍ
ወፍራም በወፍም የሚያሟርት በአንተ ዘንድ አይገኝ። ይህ የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህ ርኩሰት አምላክህ እግዚአብሔር ከፊትህ ያጠፋቸዋል። አንተ ግን በአምላክ በእግዚአብሔር ዘንድ ፍጹም ሁን። አንተ የምትረሳቸው እነዚህ አሕዛብ ሞራ ገላጮችና ሟርተኞች ያዳምጣሉ። ለአንተ ግን እንዲህ አይደለም፣ አምላክ እግዚአብሔር አልፈቀደምና እንደ ሙሴ ያለ ነቢይ እንደሚነሳ አምላክ እግዚአብሔር ከወንድሞች እንደ እኔ ያለ ነቢይ ያስነሳልሃል። እርሱንም ስሙት። አምላካችሁ እግዚአብሔርንም በኮሬብ በተሰበሰባችሁበት ቀን እንዳንሞት የአምላካችን የእግዚአብሔርን ድምፅ ደግሞ እንድንሰማ ይችን ታላቅ እሳት ደግሞ እንይ ብላችሁ እንደለመናችሁ ሁሉ እግዚአብሔርም አለኝ፣ ለአንተ የተናገርኩት ሁሉ ልክ ነው። ከወንድሞች እንደ አንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አኖራለሁ። እንደ አሕዛብም አዘዝኩትም ይነግራቸዋል። በስሜ በሚናገሩ ሁሉ ያን ነቢይ የማይሰማውን ሰው እኔ እበቀላለሁ። ነገር ግን ይናገር ዘንድ ያዘዝኩትን ቃል በስሜ የሚናገር ነቢይ በሌላ አምላክ ስም የሚናገር ነቢይም እርሱ ይገደል። በልብህ እግዚአብሔር ያልተናገረ ቃል እንዴት አውቃለሁ ብትል ያ ነቢይ በእግዚአብሔር ስም ከተናገረው ሁሉ ይልቅ ባይደርስ እንደተናገረውም ባይሆን እግዚአብሔር